አቤት ማን ነው? ይቅርታ ራጁ አብዲ ማለት አንተ ነው? አዎ እኔ ነው። ምን ነው ችግር አለ? ትንሽ ችግር አለ ነው። ወጣና እናግራለሁ። ምን አውጣ። ተጠርጣሪ ራጁ አብዲ ማለት አንተ ነህ? አዎ ራጁ አብዲ ማለት እኔ ነኝ። ግን ለምንድን ነው እዚህ ጋር መጣችሁት? ስለምን ጥርጣሬ ነው? ሄሎ አለቃ። አዎ ተጠርጣሪ ወደ ቢሮአችን ስለመጣ ጉዳዩን ጨርሼ እደውልልሃለሁ። ስለ አቶ በሽር አንዳንድ ጥያቄዎችን ልንጠይቅ ነው የፈለግነው። ምን? አቶ በሽርማ? ይኸውልህ አለቃ፣ እኔ ስለ አቶ በሽርም ሆነ ስለማንም ግድ አይሰጠኝም። እኔ ለራሴ ብዙ ዓላማ ያለኝ ሰው ነኝ። ለመረጃ እንዲሆነኝ ስለ አቶ በሽር የሚታወቀውን አንዳንድ ነገሮች እስኪ ንገረኝ። አቶ በሽር ድሮ ከአባቴ ጋር እንደሚሰራ አውቃለሁ። ስለ አቶ በሽርን በተመለከተ የአቶ በሽር ሞት በጣም ነው የሚያሳዝነው። ግን ስለዚህ ጉዳይ ምንም የሚያውቀው ነገር የለኝም አለቃ። እመነኝ፣ እኔ ምንም የሚያውቀው ነገር የለኝም። ከአቶ በሽር ጋር ምንም የሚያገናኘው ነገር የለም። እኔ ለራሴ ብዙ ዓላማ አለኝ ሰው ነኝ። ቤተሰቦችን፣ ሰፈሩን ሙሉ የሚያስተዳድረው እኔ ነኝ። የምሬን ነው ምን አለቃ። እኔ ከአቶ በሽር ጋር ምንም ያለኝ ነገር የለኝም። ስለዚህ ተውኝ። ኦኬ፣ ለማንኛውም ለተጨማሪ ጥያቄ ስንፈልግ እንጠራለን። ማየት ትችላለህ። አሁን ጨርሰናል። እሺ፣ አመሰግናለሁ። ሄሎ አቶ ወድርስ፣ ሰላም ነው ወንድሜ? ስለ ደወልክልኝ አመሰግናለሁ። ይኸውልህ አለቃ፣ ስራ በጣም ነው የሚያስፈልገኝ። ስራ አለኝ ብለህ ነበርክ። የትኛውም ስራ ለመስራት ዝግጁ ነኝ ወንድሜ። ችግር የለውም። በቃ እዛ ሲመጣ እናወራለን። እዛ ሲመጣ በቃ ያለውን ነገር እናወራለን። የትኛውም ስራ ለመስራት ዝግጁ ነኝ። ቦክስ ውድድር ነው? እንደዚህ ከሆነ በቃ ተዘጋጅቼ እመጣለሁ። እሺ አለቃ፣ እመጣለሁ።
በሁሉም ነገር በፈተና በሁሉም ነገር አንደኛ መሆን አለብሽ። ይሄ ሁሉ ያንተ ነው። ትሰማኛለህ? የፈለግከውን ሰው ማምጣት ትችላለህ። ዛሬ የመጡት ሰልጠኞች ቢ ቡድን ናቸው። ቀጣይ ኤ ቡድኖች ይገባሉ። ከነሱ ጋር ጠንክረህ ምን ያህል እነሱ ጠንካራ እንደሆኑ ራስን ደግሞ ከነሱ የበለጠ ጠንካራ ሆነ ማሳየት አለብህ። ይኸውልህ ቀጣይ የሚገቡ ተወዳዳሪዎችን ካሸነፍክ ባንተ ተማመናለሁ ማለት ነው። እኔ እንደጠበቅኩት አይደለም። ከምር በቃ ከዛሬ ጀምሮ እንዲህ ጠንካራና ጀግና ሰው ከሆንክ አብረን መቀጠል እንችላለን ማለት ነው። አስደስታለሁ ብዬ ነበር። ብቻ በርታ በል። ለቀጣይ ውድድርም ከዚህ በላይ ጠንካራ ሊሆን ስለሚችል ከዚህ በላይ ጎበዝ ሆነህ መምጣት አለብህ። ምንም እንዳታስብ። ከዚህ በላይ ጠንካራ ሊሆን ስለሚችል እሺ። ቀጣይ የሚያስፈልጋቸው ነገር ካለ ያለው እሱን ጠበቆቹ ያሳውቁሃል። ስለዚህ እቺን እንደ ቲፍ ያዛት፣ ለአንዳንድ ነገር ትሆናለች። እኔ ጋር የሚሰሩ ሰዎች ይሄ ሁሉ የኔ ነው ማለት ነው። በጣም ብዙ እኮ ነው። ጠንክረህ ከሰራይ ቀጣይም እንደዚሁ። አመሰግናለሁ አቶ ድሪስ። ከዚህ በላይም ልታገኝ ትችላለህ። ካንተ ጋር ጥሩ ደረጃ እንደምንደርስ ተስፋ አደርጋለሁ። አንተ ደግሞ ከነሱ የተሻለ ገቢና ከነሱ ከዛሬ ጀምረን አብረን መስራት እንችላለን ማለት ነው። አታስብ። በሚገባ የእውነት የሚገርም ነው። በአንድ ሀብታም ሆንኩ ማለት ነው። የተሻለ ገቢና ከነሱ ጠንክረህ ጀግነህ ከዚህ በላይ በርትተህ እንድትመጣ እፈልጋለሁ። ይህ የመጀመሪያ ነው እና በአንተ ትንሽ ተደንቄያለሁ። ያስ እችንም ጨምር እና በእውነት የሚገርም ነው። ግን እኮ በጣም ብዙ እኮ ነው አቶ ድሪስ። አስበሃል? ቅድም የሰጠው እኮ ገና ራሱ አለ እኮ እንዴ። እቺ ለኔ ምንም ማለት አይደለችም። ከዚህ የበለጠ ጠንክረህ ከሰራህ እኮ ከዚህ የበለጠ ታገኛለህ እያልኩ ነው። ስማኝ እንጂ እንደዚህ ከሆነ በቃ ከዛሬ ጀምረን አብረን እንሰራለን ማለት ነው። በሚገባ እኔ ደግሞ በስራ እንደማስደስት እርግጠኛ ነኝ። ከሁለት ቀን በኋላ በረራ አለብክ። ኦኬ፣ ስራ ሌላ ሀገር ሄጄ ነው የምሰራው ማለት ነው። ከነገ ወዲያ ከሁለት ቀን በኋላ በረራ አለብክ እና በረራ አለን ማለት ነው። አዎ፣ ስራውን ሌላ ሀገር ሄደህ ነው የምትሰራው። ስራውም ምን ያክል ከባድ አይደለም። የሚገቡ መኪናዎችን ለደንበኞቹ ማከፋፈል ብቻ ነው። የበረራውን ቲኬት ጠበቆቹ በሜሴጅ ልኩልሃል። እሺ ወንድሜ፣ አመሰግናለሁ። በል መልካም ስራ። ደህና ደር። መልካም ምሽት። ሄሎ ወንድሜ፣ ትኬቱ ደረሰልኝ። ለሰፈር ሰዎች የተወሰነ ነገር ይዤ እየመጣሁ ነኝ። እሺ በቃ ደውልልሃለሁ። ምን ፈልጋችሁ ነው እዚህ የገባችሁት? እኛ ምንም አልፈልግንም። ብቻ ሰፈር ተሳስተን ነው እዚህ የገባ ነው። ቀጥ ብላችሁ ከዚህ ግቢ ትወጣላችሁ። ጥሩ ነሽ። እንዴ ቀጥ ብላችሁ ከዚህ ሰፈር ጥፉ።
የዚህ ሰፈር ነዋሪዎች ሰላም ለእናንተ ይሆንላችሁ። እዚህ ሰፈር እኔ ያለው ማንም ሰው መራብ የለበትም። ሁሉም ሰው በልቶ ጠግቦ ያድራል። ይሄ ማለት ደግሞ የአባቴ አደራ ነው። ማንም ሰው በኔ ህግና እኔ በምለው ህግ ብቻ ነው የሚሄደው። ከ7 ዓመት በፊት እዚህ ሰፈሩን ሙሉ የሚቆጣጠረው አባቴ ነበር። አሁን ግን የአቶ አብዲ ከማል የሆነው ራጁ ይሄ ሰፈር ሙሉ ይቆጣጠራል። ሰላም ለእናንተ ይሆንላችሁ። ዋው የእውነት የሚገርም ፍቅር ነው። ምንም የሚያስፈራችሁ ነገር የለኝ። እኔ ነኝ የአቶ አብዲ ከማል ልጅ ራጁ ነኝ። እዚህ ሰፈር ያለኔ ፍቃድ ማንም ሰው ምንም ማድረግ አልችልም። አይ የሚል ወጣት ካለ ከነጋ መወያየት ይችላል። መኪናውን ንዳው እንጂ ወደ ላይ ዙርና ቀጥ ብለህ ወደ ኋላ ግባ። ና አንበሳው ቶሎ በል። እሺ ይኸውልህ አንበሳው፣ ይሄ ሁሉ ነገር የአባቴ አደራ ነው። የሰፈር ሰዎች እኛ እያለን አንድ መቸገር የለባቸው። እየሰማክ ነው? እነዚህ ዱቄቶችን አሁኑኑ ለሰፈር ሰዎች አውርድና አካፍላቸው። ትሰማኛለህ? እነዚህ እቃዎችን ለሰዎች በሙሉ አውርደህ ታካፍላቸዋለህ። እኔ ለ2 ቀናት እዚህ ላይኖር እችላለሁ። ለስራ ሌላ ሀገር እየሄድኩ ነኝ። ያለኔ ፍቃድ ማንም ሰው እዚህ ሰፈር ምንም ነገር እንዳያደርግ። ተግባባን? ይሄን እቃን አውርድና ለሰፈሩ ሰዎች በኋላ ታካፍላቸዋለህ። እሺ ወሮ በላፍተ ወንድም መጨረሻለሁ። ትሰማኛለህ? አዎ ሰምቼ። ይሄ ሁሉ ነገር ሙሉ ለሰፈር ሰዎች ታካፍላቸዋለህ። እሺ አንድ ነገር እንዳይጎል እዚህ ሰፈር ያለን ፍቃድ አንድም ሰው ምንም ነገር እንዳያደርግ። ታዛዥ ነኝ አንበሳ። አይ በምትለው ከሆነ እኔ እናንተ ነገር ያበቃላል። እሺ ወንድም እየሰማሁ ነኝ። ታዛዥ እናንተን የሚያግዛቸው ልጆችን ጠርተህ ይሄን ቃል ለሰፈር ሰዎች አከፋፍላቸው። እሺ ወንድም